መጽሐፈ ሲራክ ምዕራፍ 14 በአፉ ያልተሰነካከለ ሰው ብፁዕ ነው፣ ኃጢአተኛ ሰውን ግን ሐዘን አያስደነግጠውም። ሰውነቱን የማያሳዝን ተስፋውንም የማይቆርጥ ሰው ብፁዕ ነው። ሀብትን በሚገባ ስለመጠቀም። ነገርን ለማያውቅ ሰው ብልጽግና አይገባውም፣ ለንፉግም ሰው ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ለሌላ ያከማቻል፣ ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይለግስ ዘንድ አለው? ሰውነቱን ከሚነፍግ ሰው የሚከፋ የለም፣ ለክፋቱም እርሱ ፍዳ ይሆነዋል። በጎ ቢያደርግም ባረጀ ጊዜ ብቻ ነው፣ ኋላም ክፋቱን ያሳውቃል። የንፉግ ሰው ዓይኑ ክፉ ነው፣ ከድሃ ፊቱን የሚመልስ ሰውነቱን ቸል ይላል። ለስሱ ሰው ዓይን ድርሻው አያጠግበውም፣ የልቡናውም ክፋት ሰውነቱን ያከሰዋል። የንፉግ ሰው ዓይኑ እህል ይነፍጋል፣ በማዕድም ይነፍጋል። ልጄ ሆይ የሚቻልህን ያህል ሰውነትህን አዘጋጃት፣ እንደሚገባህም ለእግዚአብሔር መባ አግባ። ሞት እንደማይቀር አስብ፣ የምትሞትባትም ቀን ትቀራለች ብለህ አትጠራጠር። ሳትሞት ለባልንጀራህ በጎ አድርግ፣ እጅህንም ዘርግተህ የተቻለህን ያህል ስጥ። በደስታ ጊዜ አትታጣ፣ በጎ ድርሻህም አያምልጥህ። ገንዘብህን ለባዕድ የምትተው አይደለምን? ወራሾችህስ ገንዘብህን ሁሉ የሚካፈሉ አይደለምን? ገንዘብህን አንስተህ ስጥ፣ ሰውነትህንም ደስ አሰኛት፣ በመቃብር የምታገኘው ደስታ የለምና። ሰው ሁሉ እንደ ልብስ ያረጃል፣ ሞትን ትሞት ዘንድ የሕግ ትእዛዝ ተሰርቷልና። ቅጠሉ ጭፍቅ ያለ የእንጨት ቅጠል የመጀመሪያው ቅጠል እንዲረግፍ የኋላውም እንዲለመልም ደማዊና ሥጋዊ ፍጥረት ሁሉ እንዲሁ ነው። ይህ ይወለዳል፣ ያም ይሞታል። ሥራ ሁሉ ፈጽሞ ይጠፋል፣ ሰሪውም ከሥራው ጋር ይጠፋል። ጥበብን በመፈለግ የሚገኝ ደስታ። ነገር ግን ብልህ ሆኖ የሞተ ጥበቡንም ተምሮ የጠበቀ ሰው ብፁዕ ነው። የጥበብን መንገድ በልቡ የሚያስብ ምስጢሯንም የሚማር ጥበብን የሚከተላት ፍለጋዋንም የሚመረምር መንገዷንም የሚጠብቅ መስኮቷን የሚጎበኝ በበሮቿም ተቀምጦ የሚያዳምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ድንኳኑን ባጠገቧ የሚያቆም በአማረ ማደሪያዋም የሚኖር ልጆቹንም በጥላዎቿ የሚያስቀምጥ በቅርንጫፎቿም በታች የሚያድር በበረሃ ሐሩርም በበታቿ የሚጠለል በክብሯም የሚያርፍ ብፁዕ ነው።